ለኩለቶ አርሴናል ይበላ ነበር ግን ምቀኛ ታዛጣኝ ይደግማል ወይ ሳም አርሰናል ይደግማል በርታ ለአርሰናል አለው ብላ እድል ሆኖ ነው እንጂ ትሩሳርድ ራይስ ገብርኤል መጋሊሽ እነ ሰሊባ እነ ማርቲሌኒ እነ ኦዲጋርድ እነ ገብረ ኢየሱስ ባሉት ጨዋታ ላይ አርሴናል ዋንጫ ማጣቱ ለኔ በጣም ያበሳጨኛል በጣም ስሜ ቴቱ ማሞ ይባላል እድሜ 65 እምኖረው ገዳም ሰፈር ነው ቶልጄ ያደኩትም እዚቹ ቤት ነው ይወል የምታየው ቤት የፈራረሰ ቤት እነ ሄነሪ እነ ቤራ ባሉ ጊዜ ዛሬ 20 አመት ማለት ነው ከልጆቹ ነው የወረስኩት ከልጆቹ ማለት ያው ልጆቼም ሲደግፉ አብሬ ድጋፍ ላይ ገባው በቃ ኮህፃናቱ ሁሉ እንዲህ አልጋ ላይ ከቦይ ነው የሚያየው በቃ ጀማ በለው ጀማ ታቃለ እንዴ ከበብለን ህፃናቱ ሁሉ ኤልቪስ ነው ኤልቪስ የምትሉት ቡድን ያሸነፈ ሰዓት ነው በጣም የተናደርኩት በቃ ለምን እሱ ባያሸንፍ እኮ አርሴናል ዋንጫውን ያገኝ ነበር ይኸውልህ ዋናው ምክንያት የአርሴናል እንቅፋት እሱ ነው የአስቶን ቪላ ጨዋታ ጊዜ ነው መጀመሪያ ቲክቶካችን ላይ ሰራነውና በጣም ተናዳ ነበር ቲትና እኔም በጣም ተናድጄ ስለነበር አላየሁትም እናቴ ናት ቀረጸቻት ከዛ ዝም ብላ ጋለሪ ውስጥ አስቀምጣለችና እኔ ሳገኘው ስቶሪ ያረኩት ቲክቶክ ላይ ስቶሪ ብቻ ስቶሪው ቫይራል ወጣ በ24 ሰዓት ማለት ነው 24 ሰዓት ብቻ ነው ግን ስቶሪው ቫይራል ወጣ በጣም ከዛ ስቶሪ ቫይራል ምናምን ሲወጣ እንዴት እንደዚህ ታረጋለሽ አለቂውም እንዴ ምናምን አሉኝ ቲክቶከሮች ማለት ከዛ ኋላ ከማማ ጋር መስራት ጀመርንና አንድ ላይ ማለት ምን መሰለ ዋንጫም ባይበላም ቢበላም አርሴናል ጨዋታቸው በጣም ደስ ይለኛል አሁን እነ ኦዲጋርድን ስታይ እነ ትሩሳርድ እነ እኔ ገብረ ኢየሱስ አልኩት እንግዲህ የፈረንጅ ስሙ ገብረጀ ማን ነው እኔ ገብረ ኢየሱስ ብዬ በእኛ በአማራ ስም ወጣው ለምን ነው ገብረ ኢየሱስ ብዬ እሱን ያፈቀርኩት ልጁ ያበሻ መልክ አለው ወደኛ እና ደግሞ ልጄን ስለሚመስልም ገብረ ኢየሱስ አልኩት አውቄ በቃ በፍቅር እሱን ወዳለው እሱንና ሳካን በጣም ወዳለሁ እኔ ግማሹ ማማ አርሴናል አትናደዱ ለአርሴናል ብለው አትናደዱ ወተት ጠጡ ይለኛል በጾም ላይ እኮ ነው ያው ሙዳዴ ጾም ላይ ግማሹ በተስኪያን ሲሄድል በቸር እንትን ልበል እንደዚህ ትከሻይ መታ ያረጉና ማዘር እንዴት ነው አርሴናልኝ አረባክ ልጄ በተስኪያን ነው የሚሄደው ተወኝ ይላልው ስቄ ሄዳለሁ በቃ ጓደኞቼ ግማሹ ጎሽ ደጋረክሽ ደስ ይላል በርቺ ይለኛል ግማሹ ደግሞ እንደው አትቆርቢም በመቁረቢያሽ ጊዜ ምን ሆነሽ ነው እዚህ ውስጥ የገባሽ ይለኛል ኳስ ማለት እኮ መዝናኛ ነው አይደል እንዴ ወይ ስርቆት ወይ ብልግና አይደለም ኳስ መደገፍ በኔ በኩል አራት ልጄ ሁለት ሲሞቱ ሁለት አሉኝ አንድ ሴት አንድ እንዳለኝ የመጨረሻ ትንሹ አሁን ያለው ነው እሱ የቀን ስራ እየሰራ ነው ለለት ጉሮሮ እንኳን የሚያቃምሰኝ ሌላ ምንም ገቢና ረዳት እንደሌለኝ ማንንም ያቃል ጎረቤቱ ሁሉ ያቃል የሚቀጥለው አመት ራሱ አንደኛ ሆኖ እንደሚበላ ተስፋለኝ አልጠራጠርም ድል አርሴናል ይሁን ለሚቀጥለው አመትም እድሜ ደሃ ያርገኝ ምን ጊዜም ክለቤን አለቅም ተሸነፈም አሸነፈም ምን ጊዜም አርሴ